ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ስለ ኮምፒውተራችን አጠቃላይ መረጃ ማወቅ ብንፈልግ ለምሳሌ ሞዴሉን ሊሆን ይችላል፣ የተጫነው ኦፕሬቲንግ ሲስተም ቨርዥኑ ምኑ ሊሆን ይችላል ገብተን የምናይበትን ቦታ ነው የምናሳያችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እዚህ ሰርች ባራችን ላይ ሲስተም ኢንፎርሜሽን ብለን በቀላሉ ስንጽፍ ይመጣልናል። ሲስተም ብለን ስንጽፍ ኤስዋይ ብዬ የጻፍኩት ይሄው ሲስተም ኢንፎርሜሽን መጣልኝ። ይሄ ቦክስ ሲከፈት እንግዲህ እዚህ ቦክስ ላይ እዚህ ዲያሎግ ቦክስ ላይ የምናየው ነገር አጠቃላይ ስለ ኮምፒውተራችን ብዙ መረጃ ማግኘት እንችላለን ማለት ነው። ለምሳሌ ኦፕሬቲንግ ሲስተም የተጫነውን ይነግረኛል። እኔ ላይ ለምሳሌ ማይክሮሶፍት ዊንዶውስ 10 ፕሮ የሚለውን የተጫነው ቨርዥኑ የኦፕሬቲንግ ሲስተሙ ቨርዥን ይነግረኛል። እንዲሁም ስለ ኮምፒውተሬ ሞዴሉ ለምሳሌ ሞዴሉ ምንድነው ተብለን ብንጠየቅ ላፕቶፕ ከሆነ ከጀርባ ሌብል ይደረጋል። እዛ ጋር የማይታየን ከሆነ እዚህ ጋር ገብተን ማየት እንችላለን። ለዴስክቶፕ ኮምፒውተር ግን እዚህ ጋር ገብተን ነው የምናየው ማለት ነው። ሲስተም ሞዴል ለምሳሌ የኔ ኤችፒ ፕሮቡክ ብሎ እዚህ ጋር የጻፈው ነገር አለ ማለት ነው። እንዲሁ ሲስተም ታይፕ ኦፕሬቲንግ ሲስተም ስንት ነው? 32 64 የሚባል አለ። እኔ ጋር የተጫነው 64 ነው። እንደዚህ አድርጎ መሰረታዊ የሆኑ ነገሮችን እዚህ ጋር ገብቼም ብዙ ነገር ማየት እችላለሁ ማለት ነው። ለምሳሌ እዚህ ጋር ስለ ሃርድዌር የሚለው ላይ ክሊክ ስናደርግ ለምሳሌ አይኦ የሚለው ላይ ክሊክ በማድረግ እዚህ ጋር ያለውን ነገር ስታተሱን ማየት እችላለሁ። ችግር ያለበት ነገር ካለ፣ ዲሴብል የሆነ ነገር ካለ አጠቃላይ መረጃ እዚህ ጋር ማየት እችላለሁ ማለት ነው። ራሙ ምን ያህል እንደሆነ የተጫነው ራም ይሄን ያህል ነው። ለምሳሌ እኔ ጋር 8 ጂቢ ነው። ስለ ፕሮሰሰር የሚነግረኛል እዚህ ጋር ፕሮሰሰሩን እዚህ ጋር ይሄው ለምሳሌ የኔ ኮር i7 ነው። ስፒዱ ደግሞ 2 ጊጋሄርዝ ነው እያለ እንደዚህ ያሳየኛል። በዚህ መልኩ አጠቃላይ ስለ ኮምፒውተራችን መረጃ እዚህ ሲስተም ኢንፎርሜሽን ውስጥ ገብተን ማግኘት እንችላለን ማለት ነው። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻው፣ ሰላም ሁኑ።